ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ተገለጸ። የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታዎች ያስቀመጠ ነው ተብሏል። መመሪያው በባንኩ ዘርፍ የውጭ ሀገራት ተሳትፎን የውጭ ባንክ ተከትላ የውጭ ባንክ ቅርንጫፍና እንደራሴ ቢሮ ብሎ የሚከፍል ሲሆን ወደ ስራ ከመግባታቸው በፊት የወንጀልና የታክስ ማጣራት ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸው አስቀምጠዋል። የውጭ ባንኮች የደንበኞቻቸውን መረጃ በኢትዮጵያ ድንበር ውስጥ ለማስቀመጥና ለመጠቀም ይገደዳሉ። ክፍያን በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200,000፣ ለፍቃድ 400,000፣ ለእድሳት 400,000 ብር መክፈል አለባቸው። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ሕጋቸውን ከሀገሪቱ ጋር ለማስማማት እና በቦርዶቻቸው ውስጥ የጾታ ብዙሃንነት ማረጋገጥ ጨምሮ ደረጃውን ከፍ እንዲያደርጉ ደንግጓል።